አንድ ታዋቂ የፖለቲካ ፓርቲ መሪ ዛሬ መታሰሩ ተሰምቷል። ኦነግ ሸኔ ከአዲስ አበባ 40 ኪሎ ሜትር ርቀት ላይ 5 የውጭ ዜጎችን ማገቱ ተሰማም። በከፍተኛ የሙስና ወንጀል የተጠረጠሩ የመንግስት ባለስልጣናት ላይ ክስ ሊመሰረት ነው። በሚሊዮን የሚቆጠር በጀት ተይዞለት ስራ ላይ የቆየው ኮሚሽን ግቡን ሳያሳካ የፊታችን አርብ ይፈርሳል። በመቶ ሺዎች የሚቆጠሩ የአማራ ተወላጅ የሆኑ ስደተኞች ሕይወታቸው አደጋ ላይ መሆኑን ተናገሩ። በመጨረሻም አቶ ገዱ አንዳርጋቸው ህዝቤን ለባርነት አልሰጥም ማለታቸው ተሰምቷል። አቶ ገዱ ይህን ያሉት በብልጽግና ስብሰባ ላይ ነው ተብሏል። 4 ኪሎ በስብሰባው ላይ ሌሎች የብልጽግና አባላት አነሷቸው የተባሉ ጥያቄዎችን ሰምታለች። በዝርዝር ዜናችን እንመለስበታለን። ውድ አድማጭ ተመልካቾቻችን ይህ 4 ኪሎ ሚዲያ ነው። ገጻችንን ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ወሬቹ አለፍን። ኦነግ ሸኔ 5 የውጭ ዜጎችን ማገቱ ተሰማ። የኦሮሚያ ነጻነት ሰራዊት ከአዲስ አበባ በቅርብ ርቀት ላይ በምትገኘው በጫንቾ ከተማ 5 ህንዳውያንን ማገቱ አሻራ ሚዲያ ዘግቧል። የኦሮሞ ነጻነት ሰራዊት ታጋቾችን ለመልቀቅ 20 ሚሊዮን ብር መጠየቁ ተነግሯል። የደርባና ዳንጎቴ ሲሚንቶ ሰራተኛ እንደሆኑ የተነገረላቸው 5 ህንዳውያን መታገት በተመለከተ መንግስት እስካሁን ያለው ነገር የለም። ኦነግ ሸኔ ከቅርብ ጊዜያት ወዲህ 2 ሲሚንቶ ፋብሪካዎች ባሉባቸው ስፍራዎች እንቅስቃሴውን ማስፋቱ ሲነገር ቆይቷል። በዚህ የተነሳም ለፋብሪካው ምርት ጥሬ ዕቃ የሚቀርቡም ሆነ ሲሚንቶ ጭነው የሚወጡ ከባድ መኪኖች መቸገራቸው መዘገባችን አይዘነጋም። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ኦነግን ህዝቡ ለምን ተሸከመው የሚለውን ጉዳይ በአግባቡ ካላወቅን መፍትሄ አናመጣም ብለው ነበር። በሀገሪቱ እየተነሱ ያሉትን የወሰንና ማንነት ጉዳዮች ለመፍታት የተቋቋመው ኮሚሽን ሊበተን መሆኑ ተነገረ። ለ3 ዓመታት በሚሊዮን የሚቆጠር በጀትና የመንግስት ንብረት ሲመደብለት የቆየው የአስተዳደር ወሰንና ማንነት ጉዳዮች ኮሚሽን ግቡን ሳይመታ የፊታችን አርብ እንደሚፈርስ ታወቀም። መንግስት ኮሚሽኑን ማቋቋም የፈለገበት ዋነኛው ምክንያት በተደጋጋሚ የተከሰቱ ላሉ የወሰን ይገባኛልና የማንነት ጥያቄዎችን ገለልተኛ በሆነ ተቋም በማያዳግምና ሰላማዊ በሆነ መንገድ መፍትሄ ማፈላለግ አስፈላጊ ሆኖ በመገኘቱ እንደነበር ይታወሳል። ከሕዝብ ተወካዮች ምክር ቤት ስራው እንዳበቃ የተነገረው ኮሚሽን እስካሁን ሲሰራቸው የነበሩ ስራዎችን በሚቀጥለው አርብ መጋቢት 2 ቀን 2014 ዓ.ም ሪፖርት እንደሚያቀርብም ታውቋል። ኮሚሽኑ በ3 ዓመታት ጉዞ ያካሄዳቸውን ጥናቶችና የመፍትሄ ሐሳቦች ለተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የሚያቀርብ ይሆናል። ባሳለፍነው ሳምንት በተመሳሳይ ዓመት የተቋቋመው የእርቀ ሰላም ኮሚሽን የሥራ ጊዜው አብቅቶ መፍረሱ ይታወቃል። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ይሰራቸው የነበሩ ስራዎች ሙሉ በሙሉ አሁን የተቋቋመው ብሔራዊ ምክክር ኮሚሽን የሚያከናውናቸው ይሆናል ሲሉ ዋና ዳይሬክተር ሆነው እየመሩ ያሉት አቶ ጴጥሮስ ወልደሰንበት ገልጿል። ከተቋቋመ 3 ዓመታት ያለፉት የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን በመላ ሀገሪቱ ከአስተዳደርና ከወሰን ማካለል ጋር የተያያዙ ስራዎችን ሲሰራ መቆየቱም ይታወቃል። በአወዛጋቢው የብልጽግና ማዕከላዊ ኮሚቴ ስብሰባ ላይ የአማራ ብልጽግና አመራሮች ለጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ጥያቄዎች ከውስጥ አዋቂ ተገኙ በሚል ዛሬ ለህዝብ ይፋ ሆነዋል። በዚህ ስብሰባ ላይ አቶ ገዱ አንዳርጋቸውን ጨምሮ አቶ ጸጋ አራጌና የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ፣ የአማራ ክልል ንግድ ቢሮ ኃላፊው ቀለመወርቅ ደበበ የሚከተለውን ሐሳብ ማንሳታቸው ታውቋል። 4 ኪሎ ከአሻራ ሚዲያ ያገኘቻቸውን ዘገባዎች እንደሚከተለው ታቀርባለች። አንደኛ፣ አቶ ጸጋ አራጌ እኔ በስብሰባው ላይ አልተጠራሁም። በወልቃይትና በራያ ጉዳይ የምንደራደር ከሆነ በምን አይነት መንገድ ነው ከአማራ ህዝብ ጋር ልንገናኝ የምንችለው? እኔ ከዚህ ደም ንጹህ ነኝ። እጄንም ከዚህ አላስገባም። ድርድሩስ ቢጀመር ከምን አንጻር ነው? ህወሓት ገና ስጋት በሆነበት ሁኔታ ድርድሩ እንዴት ነው? ለዛውም ራያንና ወልቃይትን አስይዘን። ጠቅላይ ሚኒስትሩም እንዳንተ ስራ ቢሆን ኑሮ በዚህ ስብሰባ ላይ አትገኝም ነበር። እኛ ስለሆንና ዲሞክራሲ ስላለን እንጂ ጦርነቱ እኮ ለኦሮሚያ ስጋት አልነበረም። ምክንያቱም ደግሞ ኦሮሚያ ከጦርነት ቀጠና በጣም ሩቅ ስለሆነ እና እንዲሁም ጦርነት አልፎ ቢመጣም ከ30 ሺህ በላይ የሰለጠነ ኃይል አለው። በዚህም ዋና የጦርነት የስጋት ቀጠና አማራ ክልል እንጂ ኦሮሚያ አይደለም። እኔ እናንተን የመጣል ግዴታ የለብኝም፣ ስራዬን ግን እሰራለሁ ሲሉ ጠንከር ያለ አቋም አንስተዋል። ሁለተኛ፣ አቶ ቀለመወርቅ መረቴ ህወሓት ቀድሞም ቢሆን ተደቁሷል፣ ደቋል።
ዱቄት ሆኗል ተበትኗል እየተባለ ይህንን ያክል በአማራ ላይ ጉዳት ሲያደርስ የብሔራዊ መረጃና ደህንነት ምን እየሰራ ነበር? ከነመኖሩም እጠራጠራለሁ። የነ ስብሐት ነጋ መፈታትም የሚያሳየው የመንግስትን ድክመትና መንኮታኮት ነው ብሏል። ሶስተኛ አቶ ጃንጥራር አባይ በህወሓት ኢህአዴግ ዘመን ዜጎች አረንጓዴ ቢጫ ቀዩን ሰንደቅ ዓላማ ይዘው ሲወጡ ይታሰሩና ይገደሉ ነበር። ይህ አሁን በብልጽግናም ቀጥሏል። አረንጓዴ ቢጫና ቀዩን ሰንደቅ ዓላማ ከሚይዙት ሰዎች ጋርም ተገናኝታችኋል እየተባልን እየተገመገምንና እየተተቸን ነው ሲሉ ጠንከር ያለ ሐሳብ አንስተዋል። አራተኛ አቶ ገዱ አንዳርጋቸው በቀረችኝ የህይወት ዘመኔ ህዝቤን ለዳግም ባርነት አልዳርግም። ፋኖ ትጥቅ ይፍታ የሚለውን የብልጽግና አካሄድ አጥብቄ እቃወማለሁ። ፋኖ የሀገር ዳር ድንበር ዘብ እንጂ የአሸባሪ ተግባር የሚፈጽም ቡድን አይደለም። ሁሉም አማራ ደግሞ ፋኖ ነው ማለታቸውን ታውቋል። አስደንጋጩ የኑሮ ውድነት በአሳሳቢ ሁኔታ መጨመሩ ተነገረም። የማዕከላዊ ስታቲስቲክስ ኤጀንሲ ዛሬ እንዳስታወቀው የየካቲት ወር የዋጋ ግሽበት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ33.6 በመቶ ጭማሪ አሳይቷል። የምግብ ዋጋ ግሽበትም የየካቲት ወር 2014 ዓ.ም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ41.9 በመቶ ጭማሪ ማሳየቱ ታውቋል። ይህ በእንዲህ እንዳለ የንግድና ቀጠናዊ ትስስር ሚኒስቴርና የአዲስ አበባና ኦሮሚያ ንግድ ቢሮዎች ትላንት ይፋ ያደረጉትን የ40 ሚሊዮን ሊትር ዘይት ግዢ ስምምነት ገንዘብ ሚኒስቴር ሐሰት ነው ብሏል። የኢፌዴሪ ገንዘብ ሚኒስቴር 40 ሚሊዮን ሊትር ዘይት ለመግዛት የተፈጸመ ስምምነት የለም ያለው የንግድና ቀጠናዊ ትስስር ሚኒስቴር ከአዲስ አበባና ከኦሮሚያ ንግድ ቢሮዎች ጋር በመሆን የካቲት 28 2014 ዓ.ም በሀገሪቱ በተለይም በአዲስ አበባ ከተማ የተከሰተው የምግብ ዘይት ዋጋ መናር ለመፍታት የሚያግዝ 40 ሚሊዮን ሊትር የምግብ ዘይት ለመግዛት ስምምነት መፈጸሙን ማሳወቁን ተከትሎ ነው። በወቅቱ የሚኒስትሩ የንግድ ዕቃዎች ዋጋ ጥናት ክትትልና ቁጥጥር ዳይሬክተር ወይዘሮ መስከረም ባህሩ የኢትዮጵያ ንግድ ሥራዎች ኮርፖሬሽንና የኢንዱስትሪ ግብዓት ልማት ድርጅት እያንዳንዳቸው 20 ሚሊዮን ሊትር ዘይት በልዩ ሁኔታ እንዲያስገቡ አቅጣጫ መቀመጡን ተናግረው ነበር። ዳይሬክተሯ መደበኛ የግዢ ሂደቶችን መከተል ወራትን ሊወስድ ስለሚችል በልዩ ሁኔታ የሳውዲ አረቢያ አስመጪ ድርጅቶች መመረጡንና የካቲት 28 2014 ዓ.ም ስምምነት መፈጸሙን ሪፖርተር ጋዜጣ እንደነገሩት ዘግቧል። በዓለም ላይ ያለው የምግብ ዘይት ዋጋ የሚታወቅ በመሆኑ አስመጪ ድርጅቶች መመረጥ ችግር እንደማይፈጥር አክሏል። ሆኖም ጋዜጣው ወይዘሮ መስከረም በጉዳዩ ላይ የገንዘብ ሚኒስቴር አማካሪ ከሆኑት አቶ ኤፍሬም ተሰማ ተጨማሪ መረጃ ለማግኘት እንደሚቻል ቢጠቁሙም አማካሪው ከዚህ ተቃራኒ ነግረውኛል ብሏል። እንደ አቶ ኤፍሬም ዘይት ለማቅረብ የተመረጠም ሆነ ከመንግስት ጋር ስምምነት ያደረገ አቅራቢ የለም። መንግስት ሊያስገባ ያሰበው የዘይት መጠንን በተመለከተም ውሳኔ ላይ እንዳልተደረሰና ጉዳዩ በጥናት ላይ ያለ መሆኑን አስታውቋል። ኮሚቴ ተዋቅሮ ወደ አገር ውስጥ የሚገባው ምን ያህል ነው የሚለውን እያጠናን ነው። ይህንን ጥናት ደግሞ በሚቀጥለው ሳምንት ነው የምንጨርሰው ያሉት አማካሪው የሚገባው ዘይት መጠን የሚታወቀው ከጥናቱ በኋላ መሆኑን አስረድተዋል። በመንግስት ባለስልጣናት ላይ ክስ ተመሰረተም። አቃቤ ሕግ የልማት ተነሺ ባልሆኑ ሰዎች ስም 60 ሚሊዮን 977,620 ብር ካሳ የተቀበሉ የመንግስት የሥራ ኃላፊዎችና ባለሙያዎች ላይ ክስ መሰረተም። በጠቅላይ አቃቤ ሕግ ዘርፍ የሙስና ወንጀል ጉዳዮች ዳይሬክቶሬት ጄኔራል አቃቤ ሕግ ከፖሊስ ጋር በመሆን ሲያካሂድ የነበረው ምርመራ በማጠናቀቅ በከባድ የሙስና ወንጀል ስር ክስ የመሰረተው የልማት ተነሺ ባልሆኑና እስካሁን ትክክለኛ ማንነታቸው ባልታወቁ 21 ግለሰቦች ስም 65 ሚሊዮን 977,620 ብር ካሳ ከመንግስት በመውሰድ ለግል ጥቅማቸው በዋሉ የለሚ ኩራ ክፍለ ከተማ ወረዳ 6 ዋና ስራ አስፈጻሚና የቦሌ ክፍለ ከተማ መሬት ልማትና ከተማ ማደስ ጽሕፈት ቤት ባለሙያዎችን ጨምሮ በ21 ግለሰቦች ላይ ነው። ዛሬ የካቲት 30 ቀን 2014 ዓ.ም ክሱ ለፌዴራሉ ከፍተኛ ፍርድ ቤት ተልኮና ተከፍቶ ችሎቱ ተሰይሟል። በዚህም መሰረት አቃቤ ሕግ የመሰረተው ክስ በችሎቱ ለቀረቡት ተከሳሾች እንዲደርሳቸው የተደረገ ሲሆን በችሎት ያልቀረቡም ተከሳሾች ክሱ ደርሷቸው ለሁሉም ተከሳሾች ክሱን ለማንበብ ፍርድ ቤቱ ተለዋጭ ቀጠሮ ለመጋቢት 17 ቀን 2014 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከወንጀል ድርጊቱ ጋር በተያያዘ የተመዘበረውን የህዝብ ሀብት ለማስመለስ ያስችል ዘንድ የተለያዩ ቤቶች፣ ህንፃዎች፣ በባንክ የሚገኙ ገንዘቦች፣ ተሽከርካሪዎችና የኮንስትራክሽን ማሽነሪዎች እንዲታገዱም ተደርጓል።
ከኦሮሚያና ከቤንሻንጉል ጉሙዝ ክልል ተፈናቅለው በፍኖተ ሰላም ከተማ የተጠለሉ ወገኖች ጊዜያዊ መጠለያ የዕለት ደራሽ ምግብ ባለማግኘታቸው ለችግር መጋለጣቸውን ተናገሩ። በማንነታቸው ምክንያት ከኦሮሚያና ከቤንሻንጉል ጉሙዝ ክልል የተፈናቀሉ በርካታ ወገኖች በፍኖተ ሰላም ከተማና በዙሪያ ወረዳዎች ይገኛሉ። እድሜ ዘመናቸውን ሀብት አፍርተውና ልጅ ወልደው በኖሩበት ቀያቸው በማንነታቸው ብቻ በግፍ እየተጨፈጨፉ ሀብት ንብረታቸው ወድሞ ሕይወታቸውን ለማዳን በፍኖተ ሰላም ከተማና አካባቢው የተጠለሉ እነዚህ ወገኖች ከመጠለያ ጀምሮ በቂ የዕለት ደራሽ ምግብ ባለማግኘታቸው ለከፋ ችግር መዳረጋቸውን ተናግረዋል። መንግስት ችግራቸውን አይቶ የመጠለያና የዕለት ደራሽ ምግብ ከማቅረብ ባሻገር በአጭር ጊዜ ዘላቂ መፍትሄ እንዲሰጣቸውም ጠይቀዋል። ከኦሮሚያና ቤንሻንጉል ጉሙዝ ክልል ተፈናቅለው የመጡ 300 ሺህ የሚጠጉ ዜጎች በዞኑ እንደሚገኙ የምዕራብ ጎጃም ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ ተዋቸው አለማየሁ ተናግሯል። አሁንም በአዲስ የሚፈናቀሉ ወገኖች መኖራቸውን የገለጹት ኃላፊው ዞኑ ከክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የሚቀርበውን በነፍስ ወከፍ 15 ኪሎ ስንዴ የዕለት ደራሽ ምግብ እያሰራጨ ቢሆንም ከተፈናቃዩ ቁጥር መብዛትና በክልልና ሀገር አቀፍ ደረጃ እጥረት በመኖሩ ሁሉንም ተደራሽ ማድረግ አልተቻለም ብሏል። ተፈናቃዮቹ ያነሱትን የመጠለያ ችግርም ለመፍታት ለክልሉ መንግስት ጥያቄ ማቅረባቸውን አንስተዋል። የተፈናቃዮችን ችግር በዘላቂነት ለመፍታት የክልሉ መንግስት ከኦሮሚያና ከቤንሻንጉል ጉሙዝ ክልል መንግስት ጋር በመምከር አሁን ላይ ሰላማዊ በሆኑ አካባቢዎች የተፈናቀሉ ወገኖችን የማስፈር ተግባር በአጭር ጊዜ ለማከናወን እየተሰራ ነውም ብለዋል። በአማራ ክልል በአሁኑ ወቅት ከ11.3 ሚሊዮን በላይ ወገኖች የዕለት ምግብ ድጋፍ እንደሚያስፈልጋቸው የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን መረጃ ያመለክታል። አቶ አብርሃ ደስታ በድጋሚ ታሰሩ። የቀድሞ የትግራይ ጊዜያዊ አስተዳደር ካቢኔ አባልና የአረና ፓርቲ ሊቀመንበር የሆነው አቶ አብርሃ ደስታ መታሰሩ ታወቀ። ፖለቲከኛ አብርሃ ደስታ በሜክሲኮ የፌዴራል ፖሊስ ወንጀል ምርመራ እስር ቤት ውስጥ እንደሚገኝ የኡቡንቱ ሚዲያ ዘግቧል። በሌላ ዜና ከደሞዝ ጋር ተያይዞ ክስ ለመመስረት ፍርድ ቤት ያቀናው የትግራይ ጊዜያዊ አስተዳደር ባልደረባ መታሰራቸው ተገለጸ። ከደሞዝ ጋር ተያይዞ ክስ ለመመስረት ፍርድ ቤት አቅንተው ነበር የተባሉት የቀድሞ የትግራይ ጊዜያዊ አስተዳደር ባልደረባ አቶ ጽጋቡ ቆባእ መታሰራቸውን ማለዳ ሚዲያ ዘግቧል። 4 ኪሎ ለሰዓቱ ያዘቻቸው ወሬዎች ያደመጣቸዋቸውን ይመስላሉ። ሰላም ለሀገራችን። ተሰነባበትን።